ዛሬ ላይ በምናየው በሀገራዊ ጉዳዮች ላይ ያጠፋው መጠየቅ ያለበት መታሰር መሰቀል ያለበት ሕግ ፍርድ ይስጥ ብሎ መጮህ ያለበት ብዙ ጥፋት አድርሶ እርሱ ግን ያልጠፋ ኃይል እንደገና ለሌላ ጥፋት አቅም ፈጥሮ እንዲመጣና ሰው ሕዝብ በሀገር ላይም ብዙዎቹ ከጠላት ጋር ተባብረው የደረሰውን ጥፋት ረስተው ሌላ ጥፋት ለማድረስ ሰዎች ሲያብሩና ሲተባበሩ ሳይ እስኪ ማን ነው ተጠያቂው? ማን ነው ጥፋተኛው ብዬ የተወሰነ ነገር ማለት ፈለኩኝ። ማን ነው ጥፋተኛው? ማን ነው ተጠያቂው? ማን ነው ጥፋተኛው? ማን ነው ተጠያቂው? ሀገር እንዳትለማ ከሚያበጣብጠው ለጠላቶቻችን በባንዳነት ከጥሩ ተክቶ የሚሰራው አማራን ከትግሬ ትግሬን ከኦሮሞ የሚያገዳድለው ሀገር ትፍረስ ብሎ ቅዱን በድፍረት ዛሬ የሚናገረው ማበጣበጥ ብቻ በዘመኑ ሁሉ ፍሬው ያደረገው መታሰር፣ መሰደድ፣ መራብና ማልቀስ ለሕዝቡ የሰጠው ልማት፣ ፍቅርና ሰላም ጨርቁን የሚያስጥለው ውርደቱን ውድቀቱን በጣም የሚወደው ሰውነቱን አጥቶ ቁስ አርጎ የሸጠው የግብፅ ተከፋይ የሻዕቢያ ፈረስ የህዋት ገረድ ሆኖ የሚሰራው አባይም ሲገደብ ባህር በር ሲጠየቅ ደሙ የሚፈላው ሰላም ያሸበረው ምርጫ ያስጨነቀው ምክክር የናቀው በጥምዶ ቀንበር ተጣምዶ የመጣው የእንቁራሪት ጩኸቱን ሁሌ የሚያስተጋባው በበይነ መረብ ሲዶልት የሚውለው ከግብፅ በላይ ግብፅ ሆኖ የሚጮኸው ሁልጊዜም ጦርነት 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 ብሎ የሚያውጀው ልዩነትን ዘርቶ እልቂትን የሚያጭደው ወይስ ሀገሩን በማልማት ተግቶ የሚሰራው የጠላትን ጥፋት ታግሎ የሚያጠፋው ጠላት የዘጋውን ባንዳ ያጸናውን የባህር በር ለማግኘት አቅዶ የሚሰራው ዘረፋን ያስቆመው አባይን ያሳካው የቱን እንጠይቀው? በሰላሙ ኖቤል በስንዴውም ፋዎ የሸለመው በኮሪደር ልማት አፍሪካን ያነቃው በጋዝ ምርት በችግኝ ተከላው በድሮን ማምረቱ በማዳበሪያው ፋብሪካው በቱሪስት በሎጁ በትምህርት ቤቱም ምገባን ያሳየው ለአቅመ ደካሞችም ቤት ሰርቶ የሰጠው ፋሲልን ያደሰው አፋርን ሶማሌን ጉምዝንም ያለማው ሀገራዊ እይታን የፈጠረውና በአንድነት ያጸናው ወደ ውስጥ ማየትን ለአመራሮች ሁሉ የሚያሰለጥነው ራስን መቻልን መርሁ ያደረገው ኢትዮጵያን ለማጽናት እሱ የሚለፋው እኮ ማን ነው ተጠያቂው? በሉ ተናገሩ። ማን ነው ተሸላሚው? በሉ እስኪ ምከሩ፣ በሉ እስኪ ሞክሩ። ጠቃሚውንና ጎጂውንም ለዩ፣ በሉ እስኪ አበጥሩ። ለሀገር ጠቃሚው የቱ ነው? ለዩልን፣ ይነገር ምስጢሩ። ኢትዮጵያም ትሻገር፣ ጠላቶቿም ይጥፉ፣ ባንዳውም ይሸከፍ፣ ጥፋት ይቁም በቃ። ትውልዱ ይረዳ፣ መሞት በእኛ ይብቃ። ትውልዱ ይረዳ፣ ስደት በእኛ ይብቃ። ትውልዱም ይረዳ፣ ረሃብ በእኛ ይብቃ። ትውልዱ ይረዳ፣ መገዳደል ያብቃ። የተከበራችሁ አድማጭ ተመልካቾቻችን ለዛሬው በተለያዩ ቦታዎች ላይ ካየናቸው ነገሮች አንጻር እስኪ በአቅማችን ያቀረብናትን ነገር መልእክቱን ወስዳችሁ በሚበጀው የእናንተንም ኃያልነትና ታላቅነት በሚያሳይ ለሕዝብና ለሀገር በሚጠቅም መልኩ ሐሳብ አስተያየታችሁን እየሰጣችሁ ሀገርን አሻግር፣ ሀገርን እንስራ፣ የጎደለውን ሁሉ እንሙላ። ሁልጊዜም ከደረሰብን ነገር ሳንማር በዛው መከራ ቀጥለን ለጠላት መጫወቻ መሆናችን አግባብ አይደለምና ሁልጊዜ የምናስተውል በየትኛውም አግባብ ላይ ራሳችንን ነጻ አድርገን ሌሎችም ነጻ እንዲወጡ እናድርግ። ራሳችን ሀገር ሰርተን ሌሎችም ሀገር እንዲሰሩ እናድርግ። ንግግራችንም ሆነ ሁለመናው አካሄዳችን ለጥፋትና መጠፋፋት እንዳይሆን ጥንቃቄ እናድርግ። ዓለም የዘራቸውን ሁሉ የምታጭድበት ዘመን አሁን ስለሆነ ሁሉም ሰው ለራሱ ሲል መልካም ነገር ይውደድ፣ ለመልካም ራሱን ያዘጋጅ።
ኢትዮጵያ ታብጽሕና በእግዚአብሔር። መልካም ጊዜ